ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ላሳያችሁ የፈለኩት ምንድነው አብዛኞቻችን ያው አፕሊኬሽን የምናወርደው ከፕሌይ ስቶር ነው። ፕሌይ ስቶር ላይ ደግሞ አንዳንድ ማስተካከል ያለብን ነገር አሳያችኋለሁ። ምክንያቱም ፕሌይ ስቶር በከፈትን ሰዓት ባትሪያችንን የሚጨርስብን እንደገና ደግሞ የተለያዩ አፕሊኬሽኖችን አውርደን ያን አፕሊኬሽን እንዳንጠቀም ፕሮቴክት የሚያደርግብን እንደገና ደግሞ ዳታ በምንጠቀም ሰዓት ዳታችንን በጣም ሎዝ የሚያደርግ እና እነዚህን የተወሰኑ ስቴፖችን ላሳያችሁ ነው። ቢያንስ 3 ወይንም 5 የሚሆኑ ስቴፖችን አሳያችኋለሁኝ። ምክንያቱም የስልካችንን ፕራይቬሲ ለመጨመር ፕራይቬሲ ፕሮቴክሽኑን ጠብቀን ዳታችንን በጣም እንዳይቆርጥብን እንደገና ደግሞ ባትሪ በጣም እንዳይጨርስ እንደገና ደግሞ አንዳንድ የምንፈልገውን አፕሊኬሽን ተክሮም ወይም ደግሞ ተጎግል አውርደን ያንን አፕሊኬሽን ወይ ደግሞ ከሰው አስተላልፈን ያን አፕሊኬሽን ስንጭነው ኢንስታል እንዳያደርግ ሃርሙፉል እያለ የሚመልስብን ስቴፕ ነው ማሳያችሁ። ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ ይሄንን ለማድረግ በመጀመሪያ ወደ ፕሌይ ስቶር እንደዚህ እንገባለን። ወደ ፕሌይ ስቶራችን ተገባን በኋላ እዚህ ጋር ይችኛይቷን የአካውንት ምልክታችን ይችን አንዴ ልክ እንደዚህ እንከፍታታለን። ይሄን ተከፈትን በኋላ እዚህ ጋር ብዙ አይነቶች አማራጮችና ብዙ የተለያዩ ነገሮች አሉት። ከዛ ውስጥ ወደ ሴቲንግ ውስጥ እንገባና ሴቲንግ ላይ ነው እንግዲህ ብዙ ነገር የምናስተካክለው። ተዛችን ጀነራል የምትለው እንነካታለን። እዚህ ጋር 2 ነገሮች አሉ ኦን ይሆኑ ማለት ነው። እነዚህ ኦፍ ነው መሆን ያለባቸው። የመጀመሪያው ምንድነው ዩዝ ዲቫይስ ሎኬሽን ነው የሚለው። ምክንያቱም ይሄ ፕሌይ ስቶርን በምንከፍት ሰዓት የስልካችንን ሎኬሽን እንዲያበራ ነው የተደረገው። ስለዚህ ማለት በሆነ አጋጣሚ ትራክ ሊያደርገን ስለሚችል ይሄንኛውን ኦፍ እናደርገዋለን። ቀጥሎ ደግሞ አውቶማቲካሊ አርቺቭ አፕስ ይላል። ይሄ ደግሞ ምንድነው አፕስ ዩዝ ሬርሊ ዊል ቢ አርቺቭድ ዌን ዩር ስቶሬጅ ረንስ ሎው። ለምሳሌ አፕሊኬሽኖችን ስቶሬጃቸው ሲሞሉ ወይም ደግሞ እኛ የምንጠቀመው አፕሊኬሽን እያንዳንዱ ስቶር ያደርጋል። ስለዚህ ያን ስቶር የሚያደርገውን እንዲህ ተደርጎ ነው የተደረገው። ስለዚህ ይሄን እንደምናደርገው ምክንያቱም ዳታ ለምሳሌ ቴሌግራም በምንጠቀም ሰዓት ቲክቶክ በምንጠቀም ሰዓት ያ ቴሌግራም አርቺቭ ያደርጋል፣ ዳታ ይይዛል። ይሄንን ኦፍ እናደርገዋለን። የምናወርደው አፕሊኬሽን ያን እንዳያደርግ ማለት ነው። እነዚህ ሁለቱን ስቴፖች ኦፍ ማድረግ ይኖርባችኋል ማለት ነው። ከዛ ወደ ሁለተኛው እንመለሳለን። ሁለተኛው ስቴፕ ላይ ደግሞ አሁንም መልሰን እቺ እንደዚህ እንነካትና ከዛ ልክ እንደዚህ እናደርግና እዛው ሴቲንግ ላይ መልሰን እንገባለን። ሴቲንግ ላይ ተገባን በኋላ እዚህ ጋር ኔትወርክ ፕሬፈረንስ የሚላለ እቺና ልክ እንደዚህ ቲክ እናደርጋታለን። ከዛም በኋላ እዚህ ጋር እንደምታዩት አፕ ዳውንሎድ ፕሬፈረንስ የሚላለ ይሄ ልክ እንደዚህ እንከፍተዋለን። አሁን እዚህ ጋር እንደምታዩት አፕሊኬሽን ዳውንሎድ ለማድረግ ነው። አፕሊኬሽን ዳውንሎድ ለማድረግ በምንድን ነው? በዋይፋይ እንደገና ደግሞ በየትኛውም ኔትወርክ ነው የሚለው። እናንተ እችኛይቷን አስክ ሚ ኤቨሪ ታይም የምትለውን እችን ልክ እንደዚህ ክሊክ ታደርጓታላችሁ። ምክንያቱም አፕሊኬሽን ልታወርዱ ስትሉ እራሱ እንዲጠይቃችሁ በዋይፋይ ላድርገው በዚህኛው ላድርገው ብሎ እንዲጠይቃችሁ ማለት ነው። ሁለተኛው ደግሞ እዚህ ጋር አውቶ አፕዴት አፕ የሚላለ ይሄ እንደምታዩት አሁን ይሄንኛው አፕዴት ኦል አፕስ ኦቨር ዋይፋይ ኦር ሞባይል ዳታ ነው የሚለው የመጀመሪያው። ሁለተኛው ደግሞ አፕዴት ዊዝ ሊሚትድ አማውንት ኦፍ ሞባይል ዳታ ነው የሚለው። ሶስተኛው ደግሞ አፕዴት ኦቨር ዋይፋይ ኦንሊ ነው የሚለው። ይሄንኛው ምንድነው ማድረግ ያለባችሁ? አውቶማቲካሊ አፕዴት ሲያደርግ፣ ምክንያቱም ዳታ ካርድ ሞልታችሁ ካርዳችሁን ወዲያው ልም ነው የሚያደርገው ማለት ነው። ስለዚህ ይሄ ምንድነው ማድረግ ያለበት? ዶንት አውቶ አፕዴት የምትለውን እዚህ ክሊክ ከዛ ወደ ሶስተኛው ከርን በኋላ ይሄን ካደረግን በኋላ ቀጥታ እንደዚህ እንወጣለን። ይሄን ከወጣን በኋላ ቻቷ እንደዚህ ጫን አድርገን ይዛታለን። ከዛ አፕ ኢንፎ የሚላለ አፕ ኢንፎ የሚለው እንደዚህ ነካውና እዚህ ጋር ስቶሬጅ የሚላለ እቺን ተገባን በኋላ እቺን ከች ያዘችውን ከች እንደዚህ እናጥፋታለን። ምክንያቱም እዚህ ጋር የተወሰነ ሜጋባይት ይዟል። ዳታ የሚለው እንዳትነኩት፣ ቻቷን ከች ብትለው ብቻ ነው የምታጠፉት። እቺን አጥፍተን እንመለሳለን። ከዛ አሁን መልሰን እዚህ ጋር እንከፍተዋለን። አሁን ሪከመንድ አድርጎኛል ያችን ከጇን ስላጠፋሁኝ ምን እንደማደርገው ይሄንን ስኪፕ ብለዋለሁ። ዝም ብዬ ጸጥ ብዬ ስኪፕ ብለውና ከዛም በኋላ መልሼ እዚሁ ሴቲንጉ ጋር እገባለሁ። ይሄን ተገባው በኋላ እዚህ ጋር ማኔጅ
አፕስ ኤንድ ዲቫይስ የሚላለች እና እንደዚህ ክሊክ አረጋታለሁ። ይሄ እንደምታዩት እዚህ ጋር ኖ ሃርሙፉል አፕስ ፋውንድ ነው የሚለው። እችን አንድ ዚህ ክሊክ እናደርጋታለን። ይሄን ስናደርገው እዚህ ጋር አሁን የሴቲንግ ምልክታለች። እችን አንድ ዚህ እንከፍታታለን። እዚህ ጋር እንደምትሉት አያችሁት ስካን አፕስ ዊዝ ፕሌይ ፕሮቴክት ካን ስካን ዚስ ዲቫይስ ኤንድ ዋርን ዩ አባውት ሃርሙፉል አፕስ ነው የሚለው። ይሄ እንደዚሁ ነው መሆን ያለበት፣ ምክንያቱም እያንዳንዱን አፕሊኬሽን ስካን እንዲያደርግልን። ይሄንኛው ደግሞ ኢምፕሮቭ ሃርሙፉል አፕ ዲቴክሽን ነው። ለምሳሌ የማይታወቅ አፕሊኬሽን ተጎግል ላይ ሲመጣ ለማሻሻል ነው የተፈለገው። ስለዚህ ክችን አንድ ጊዜ እንድናረጋታለን። ግን ሪኮመንድ ማድረጋችሁ ይሄ እንደዚሁ ኦን ቢሆን ነው የሚሻለው፣ እንዳታደርጓት ማለት ነው። እንዳደርጋችሁ እኛይቷን ኦፍ ታደርጓታላችሁ ማለት ነው። ከዛ በዚህ መንገድ ስታረጉት የተወሰነ ተፈለጋችሁ ይሄንን ስካን ታረጉትና እዚህ ጋር አለ የለ የሚለውን ስለሚያመጣልን ማለት ነው። እና በዚህ መንገድ ይሄን ፕሌይ ስቶራችንን ስንጠቀም አንደኛ እንትን ያደርጋል፣ ምንድነው የስልካችንን ባትሪ ይቆጥብልናል። በጣም አይጨርስም። ዋናው የሚጨርሰው ይሄ ነው። ሁለተኛ ደግሞ ዳታ በምንጠቀም ሰዓት፣ ምክንያቱም ልክ እኛ ዳታ ባበራን ሰዓት አውቶ ይሄ አፕዴት ስለሚያደርግ አፕዴት የሚያደርገውን ኦፍ ካደረግነው ዳታ እንዳይበላብን የምንፈልገውን ነገር እንድንጠቀም ያደርገናል። ሁለተኛው ደግሞ ያቺ ቅድም ሃርሙፉል የሚለው እዚህ ጋር አሁን ኖ ሃርሙፉል አፕስ ፋውንድ ነው የሚለው። እዚህ ጋር የተለያየ አፕሊኬሽን ወይ ከሰው ተቀብለ ሊሆን ይችላል፣ ወይ ደግሞ ተጎግል አውርደ ሊሆን ይችላል። እኛ የምንፈልገውን አፕሊኬሽን ስንጭን ይሄንኛው ዲቴክት ያደርግብናል። በእርግጥ ዲቴክት ማድረጉ ጥሩ ነው፣ ለስልካችን ደህንነት ሲባል ዲቴክት ማድረጉ ጥሩ ነው። ነገር ግን የማይፈልግ አፕሊኬሽን ወይም ደግሞ እኛ የምንፈልገው አፕሊኬሽን ኑሮ ይሄ እንዳይመልስብን ከፈለግን ያችኛቷን ኦን የሆነውን ኦፍ በማድረግ በዚህ መንገድ መጠቀም እንችላለን ነው። ስለተከታተላችሁኝ አመሰግናለሁኝ። ቻው።